እሺ እንደምን አመሻችሁ፣ እንዴት ቆያችሁ? ይሄ የኢትዮጵያ ኮሚኒቲ የስሞል ቢዝነስ ፕሮጀክት ፕሮግራም ነው። እንደምታውቁት በየተለያዩ ጊዜዎች የተለያዩ ርዕሰ ጉዳዮችን የቢዝነስ ኮሚኒቲውን የሚጠቅሙ አርዕስተ ጉዳዮች እየነካካን ስልጠናዎችና ወርክሾፖች እናደርጋለን። በዛሬው ቀን መስፍን መኮንን ሰርቲፋይድ ፐብሊክ አካውንታንት ነው። እሱን ጋብዘን ስለ ቢዝነስ ስትራክቸር ወይም የቢዝነስ ወይም የድርጅት መዋቅር እና የገንዘብ ፍሰትን ወይም ካሽ ፍሎ ማኔጅመንትን ትንሽ እንደው ትምህርት እንዲሰጠን ጋብዘነዋል። መስፍን ራስህን አስታውቀህ እንግዲህ ፕሬዘንቴሽንህን መጀመር ትችላለህ። ምናልባት የምትገቡ ሰዎች ሁላችሁም በጽሞና እንድታዳምጡን የምትችሉ ቪዲዮችሁንም መክፈት ትችላላችሁ፣ ችግር የለውም። ማይካችሁን ግን ሚዩት አድርጉት። እንግዲህ መስፍን መጀመር ትችላለህ። እንኳን ደህና መጣህ። እሺ፣ አመሰግናለሁ አብረሽ፣ እግዚአብሔር ይስጥልኝ። እንኳን ደህና ቆያችሁኝ። ስሜ መስፍን መኮንን ይባላል። መኮንን ስፔ ፈርም ኦነር ነኝ። በዛሬው ዕለት ማስተሪንግ ቢዝነስ ስትራክቸር ኤንድ ካሽ ፍሎ ማኔጅመንት በሚል ስለ ድርጅት መዋቅርና የገንዘብ ፍሰት አስተዳደርን በተመለከተ ሁል ጊዜ የኢትዮጵያ ኮሚኒቲ ለስሞል ቢዝነስ ፓርት ኦፍ ስሞል ቢዝነስ ለስሞል ቢዝነስ የሚያደርገው ካፒታል ሬዲነስ ፕሮግራሙ አንዱ አካል ነው እና ድርጅቶች እንዴት አድርገው ወይም ደግሞ ስሞል ቢዝነስ ስትራክቸራችሁ መምሰል አለበት፣ ይሄ አወቃቀራችሁ መዋቅራችሁ መምሰል አለበት፣ እንደገናም ደግሞ የገንዘብ ፍሰቱ ምን መምሰል አለበት የሚለውን የምናይበት መርሃ ግብራችን ነው። እንግዲህ ወደ እንትኑ በቀጥታ እንገባለን። ያለን 1 ሰዓት ነው አለ አጠቃላይ ከነ ጥያቄና መልሱ። አብርሽ አንድ 10 ደቂቃ ምናምን መጨመር እንችላለን። ኦኬ፣ መልካም። ኦኬ ሌትስ ስታርት። ኦኬ እንግዲህ በዛሬው አጀንዳ ኦኬ ሚዩት እናድርጋቸው። ሚዩት ያልሆኑትን እንኳን እኔ አደርጋለሁ ሚዩት የሚሆነው። መልካም። በዛሬው አጀንዳችን እንግዲህ ዲኮዲንግ ቢዝነስ ስትራክቸር ኤንድ ታክስ ኢምፕሊኬሽንስ፣ እንዴት አድርገን ቢዝነስ ስትራክቸር አወቃቀራቸው ምን መምሰል አለበት፣ የታክስ ኢምፕሊኬሽናቸው ምንድን ነው፣ ከታክስ ጋር በተገናኘ ምን አይነት አወቃቀር አላቸው፣ እንዴት አድርገን በስትራቴጂ ለእኛ የሚሆን ቢዝነስ ስትራክቸር መምረጥ እንችላለን፣ የገንዘብ ፍሰት ማኔጅመንቱ ካለን ለብድር ወይም ደግሞ ገንዘብ ለማግኘት ለስተርድ ፓርቲ ስቴክሆልደሮች በምን መልኩ ሬዲ እናደርጋለን ራሳችንን እና አንዳንድ ቲፖች ወይም ደግሞ ሪሶርስ ፋይናንሻል ሄልዝ የሆኑ ነገሮችን እናያለን ማለት ነው። እንግዲህ your business structure is the foundation of your success and then they just get ይሄንን ኮት የያዙት የመጀመሪያ የቢዝነሳችን ወይም ደግሞ የምንሰራበት የቢዝነስ አወቃቀራችን ፋውንዴሽኑን በትክክል ማስቀመጥ ለቢዝነስ ሰክሰስ የመጀመሪያው ፋውንዴሽን እሱ ነው። ስትራክቸሩን በስነስርዓት አወቃቀሩን በስነስርዓት ማወቅ። በቢዝነስ አወቃቀር ሜንሊ ወይም ደግሞ በትልቁ አሁን ባለው ሁኔታ አብዛኛው የምንጠቀምባቸው 4 አይነት የቢዝነስ አወቃቀሮች አሉ። ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ፣ ኤልኤልሲ እና ኮርፖሬሽን። በየራሳቸው በተለይ በፓርትነርሺፕ በኤልኤልሲ እና በኮርፖሬሽን ራሱን የቻለ ዲቴል የሆኑ ነገሮች ይኖሩታል። ለምሳሌ ፓርትነርሺፕ፣ ጀነራል ፓርትነርሺፕ፣ ሊሚትድ ፓርትነርሺፕ እያለ ይቀጥላል። ኤልኤልሲ ሊሚትድ ላያቢሊቲ ካምፓኒ ነው። ሊሚትድ የሆነ ኤልኤልሲ ፒ እያለ ይቀጥላል። ግን ዋናዎቹ 4ቱ ናቸው። ሶል ፕሮፕራይተር ሲንግል ሆኖ አንድ ሰው ምንም ስትራክቸር ሳይኖረው በራሱ ራሱን ማኔጅ የሚያደርግበት ፐርሰናሊ ሊያብል የሚሆንበት ስትራክቸር ነው። ፓርትነርሺፕ ከሌሎች ሰዎች ጋር ሼር አድርጎ የሚያቀርበው ወይም ደግሞ ሼር የሚያደርግበት ስትራክቸር ነው። ኤልኤልሲ ደግሞ ሊሚትድ የሆነ ላያቢሊቲ ስትራክቸር ያለው ነው እና ሌላው ኮርፖሬሽን ነው። ኮርፖሬሽን ስንል ምናልባት ወደኋላ እንመጣበታለን። 2 አይነት ኮርፖሬሽኖች አሉ ሜንሊ የምንጠቀምባቸው። ነገር ግን እነዚህ 4ቱ የቢዝነስ ስትራክቸሮች ናቸው አብዛኛው ጊዜ እኛ
ቢዝነስ ስትራክቸር ወይም ደግሞ ስናዋቅር ድርጅታችንን የምንመሰረተው ስራ የምንሰራበት ድርጅታችን ስናዋቅር በእነዚህ በአራቱ እንዲሆኑ ነው። ከነዚህ ውስጥ በዲቴይል ዝም ብሎ በዘፈናው ለማየት ሶል ፕሮፕራይተር ሲምፕለስት ስትራክቸር ነው። ኢዚ ቱ ሴት አፕ ነው። the only thing you may need is license from Department of Revenue። ቢዝነስ ለመስራት ዲፓርትመንት ኦፍ ረቨኑ ላይሰንስ ያስፈልገው ይሆናል። ኦን የሚደረገው በራሱ በባለቤቱ በአንድ ሰው ሲንግል ኦነር ነው የሚሆነው። ፐርሰናሊ ሊያብል ነው። ለእዳም፣ ለሁሉም ለኦብሊጌሽኖችም፣ ለኮምፕላያንስም ፐርሰናሊ ሊያብል ነው። የአብዛኛው ስትራክቸር ያለው አብዛኛው ሰው የሚሰራው ሶል ፕሮፕራይተር ነው። ለምሳሌ ስሞል ቢዝነስ ላይ እንላቸዋለን። እነዚህ ነው ኦቨር ድራይቪንግ፣ ሊፍት፣ እነዚህ ሁሉ ኢትስ ፓርት ኦፍ ስሞል ቢዝነስ ናቸው የሚሆኑት እና የራሳችን በ1099 አብዛኛው የምናገኛቸው ኢትስ ፓርት ኦፍ ስሞል ቢዝነስ ነው። አይ ሚን ሶል ፕሮፕራይተርሽፕ ነው። ሲምፕለስት ስትራክቸር ኢዚ። ኤንድ ዘ ኔክስት ዋን ሁለተኛው ደግሞ ፓርትነርሽፕ ነው። ፓርትነርሽፕ ከሁለትና ከሁለት በላይ የሆኑ ሰዎች በጋራ አሁን ኢንዲቪዥዋልስ የሚመሰርቱት ነው። ይሄኛው ደግሞ ምንድነው አድቫንቴጁ? ሼር ሪስፖንሲቢሊቲ ለፕሮፊትም፣ ሎስም፣ ሊያቢሊቲም፣ እዳም፣ ትርፍም፣ ኪሳራም ሁሉንም ከፓርትነር ራሱ ስሙ ራሱ ፓርትነር የሚለው ከሌላ ሰው ጋር አብሮ የሚሰራበት እንደማለት ነው። የፓርትነርሽፕ አንደኛው አድቫንቴጅ ኢትስ ሼሪንግ ሪስፖንሲቢሊቲ፣ ብቻችን አንሆንም ማለት ነው። አንደኛ ኢንካም ጀኔሬት ስናደርግ ራሱ ለቢዝነሱ ኢኒሻል ኢንቨስትመንት የጋራ የሆነ ነገር ሊኖር ይችላል። ሁለተኛ ደግሞ ፕሮፊትም፣ ሎስም፣ ሊያቢሊቲም ካፒታል ኮንትሪቢዩሽንም በጋራ ይሆናል ማለት ነው። ሌላው ፓስ ትሩ ታክሴሽን ነው። ይህ ምንድን ነው? አት ዘ ኤንድ ኦፍ ዘ ይር ፓርትነርስ ከድርጅቱ ያተረፈውን ትርፍም ይሁን ኪሳራም ይሁን ወደ ኢንዲቪዥዋል ፐርሰናል ታክስ ሪተርናቸው ይመጣል ማለት ነው። አት ዘ ኤንድ ኦፍ ዘ ይር the other might be a little bit more disadvantage ልንለውም ላንለውም እንችላለን። ሞር ግን ምን ይፈልጋል? requires a partnership agreement for clarity። ግልጽ የሆነ አሰራር እንዲኖር ፓርትነርሽፕ አግሪመንት ያስፈልገዋል። ሰዎች ኢንዲቪዥዋሎች ሁለትና ከሁለት በላይ ሆነው ሲሰሩ ክሊርሊ ምን ያህል ካፒታል ያስፈልጋቸዋል፣ ያ ክሊርሊ የፓርትነርሽፕ አግሪመንት እንዲኖረው ያስፈልጋል ማለት ነው። ኤልኤልሲ ሲሆን ግን ዩ ማይ ኒድ ቱ ኦንሊ ላይክ ኦፕሬሽን አግሪመንት ወይም ደግሞ ኦፕሬሽን የሆነ ለኦፕሬሽኑ የሚያስፈልገውን ነገር ብቻ ሊሆን ይችላል የምታደርገው። እነዚህ ከአራቱ ሁለቱ ሶል ፕሮፕራይተርሽፕ እና ፓርትነርሽፕ ሁለቱን ያየን ሲሆን ወደ ቀጣይ ስንሄድ ኤልኤልሲ የምንለው ነው። አብዛኛው ሰው የከፈተው ወይም ደግሞ የሚንቀሳቀሰው ኤልኤልሲ ነው። ሊሚትድ ሊያቢሊቲ ካምፓኒ እንደማለት ነው። ኤልኤልሲ ምንድን ነው? ኮምባይን ያደርጋል ሲምፕሊቲ ስትራክቸር ኦፍ ፓርትነርሽፕ ዊዝ ሊያቢሊቲ ፕሮቴክሽን። ምንድን ነው ስትራክቸሩ? ስቲል ሲምፕል ነው። ከፓርትነርሽፕ ጋር ይመሳሰላል። ግን ምንድነው ዋናው አድቫንቴጁ? ሊያቢሊቲውን ወይም ደግሞ ባለዕዳ መሆኑን ከድርጅቱ የሚመጡ ማንኛውንም ተጠያቂነትን ለድርጅቱ ብቻ ይሰጣል ማለት ነው። አንድ ሰው ሊሚትድ ሲሆነ ማለት ኢንቲቲው ነው ማለት ነው ሪስፖንስብል የሚሆነው ለማንኛውም ኦብሊጌሽን ላለ ነገር ኢንቲቲው ሪስፖንስብል ይሆናል ማለት ነው። ዕዳ ወይም ደግሞ ወደ ካምፓኒ ወደ ግለሰቡ ሀብት ወይ ደግሞ ወደ ግለሰቡ ነገር የሚመጣ ነገር አይኖርም። የት ይቀራል? እዛው ኢንቲቲው ጋር ይቀራል ማለት ነው። and there is a flexible taxation, can choose to be taxed as a sole proprietor, partnership or corporation. This is the advantage of LLC. ለምሳሌ XYZ LLC ብለን ብናወጣ እና ሲንግል ኦነር ብንሆን it can be taxed under your እንደ ስኬጁል ሲ እንደማለት ነው። ስኬጁል ሲ ሆኖ በታክስ ታሰሩ ስኬጁል ሲ የሚገባው ኤልኤልሲያችሁ እሱ ላይክ እንደ ሶል ፕሮፕራይተር ነው ማለት ነው። you are paying from that ወደ ኋላ እንመጣለን ታክስ ኢምፕሊኬሽኑን ለማየት። እንደ ፓርትነርሽፕም ይሆናል ኤልኤልሲ ሆኖ እንደ ፓርትነርሽፕም ይሆናል። it's going to be undertake 1065 የምታደርጉት ማለት ነው። በኋላ ፓርትነርስ ፋይል ካደረጉ በኋላ የፓርትነርሽፑ ፋይል ከተደረገ በኋላ በ1065 ወይም ደግሞ በፕሮፊት ኤንድ ሎስ ሼሪንግ ኬዋን መሰረት ወደ እናንተ ይመጣል ማለት ነው። ከዛ ከግለሰብ ታክሳችሁ ጋር ፋይል የሚደረግ ነው የሚሆነው። and you have also to treat it as S corp or corporationም ኤልኤልሲ ሆኖ እንደ ኮርፖሬሽንም እንደ ኤስ ኮርፕም ሊሆን ይችላል ማለት ነው።
እዚህ ላይ እንደምናየው ሊሚትድ ፐርሰናል ላያቢሊቲ ፎር ሜምበርስ ለሜምበርስ ፐርሰናል ላያቢሊቲያቸው ሊሚትድ ነው የሚሆነው ኢንቲቲው ነው ማለት ነው ኦብሊጌሽኑን የሚወስደው። ሌላው የኤልኤልሲ ምንድን ነው? ሪኳየርስ ፎርማል ሴትአፕ ዊዝ ስቴት ሬጅስትሬሽን ሶ ዩ ሃቭ ቱ ሬጅስተር ዊዝ ደ ስቴት። ቅድም ያየ ነው ፓርትነርሽፕ የፓርትነርሽፕ እና የዚህ ሶል ፕሮፕራይተር ዩ ዶንት ሃቭ ቱ ሬጅስተር ዊዝ ደ ስቴት በት ኢፍ ዩ ሃቭ ኤልኤልሲ you have to register with the state because it is a limited liability ሌሎቹ ሊያቢሊቲውን ሼር ያደርጋል ማለት ነው ፐርሰናል የሆኑ ነገሮች። ሶስተኛው ሜንሊ ኮርፖሬሽን ነው ወይም ደግሞ አራተኛ ማለት እንችላለን ሶል ፕሮፕራይተር ፓርትነርሽፕ ኤልኤልሲ እና ኮርፖሬሽን አራተኛው። ኮርፖሬሽን በሁለት ከፍለን ነው የምናያቸው ኤስ ኮርፕ ኤንድ ሲ ኮርፕ። ሲ ኮርፕ lot of shareholders ያሉት ማለት ነው ሊሚትድ የሆነ እንትን የለውም You wanted to make sure it was an MCU. ሴፓሬት ሌጋል ኤንቲቲ ነው የሚኖረው from its owners so it's going to be a shareholders ሊሚትድ ሊያቢሊቲ ፎር shareholders ነው የሚኖረው። ወደ ፐርሰናል የመጣ ነገር ኤንቲቲው ነው ሁሉንም ነገር ኦውን የሚያደርገው ወይም ደግሞ ሊያቢሊቲው እዛ ነው የሚቀረው ወደ ፐርሰናል አይመጣም። is the same like LLC እንደማለት ነው. But the other disadvantage or other disadvantages is going to be a double taxation. Double taxation ማለት ምን ማለት ነው? በኋላ ወደ ታክሱ ላይ እንመጣበታለን። ግን double taxation ሲባል ምንድን ነው? ሲ ኮርፖሬሽን በራሱ ታክስ ይከፍላል። አሁን ኤልኤልሲ ፓርትነርሺፕ ብናይ ፓርትነርሺፕ ይሄን ያህል አትርፍ ያለው ብሎ ትርፉን በኬዋን ያከፋፍላል ለኦነሮቹ። ኤልኤልሲም አዘይን ኦፍ በኤልኤልሲ ሆኖ እንደ 1065 ከሆነ ምን ይሆናል? ትርፉ ወደ ታክሳችን ይመጣል። የምንከፍለው ከትርፉ ላይ ነው የሚሆን። but we gonna also paying ሶሻል ሴኩሪቲ እና ሜዲኬር የምንከፍልባቸው ኦፕሽኖች ይኖራሉ። ኮርፖሬሽን ግን በራሱ ስታንድ አሎን ኤንቲቲ ስለሆነ ኮርፖሬሽን በራሱ ታክስ ይከፍላል። ከዛ ደግሞ ትርፉን ዲስትሪቢዩት ሲያደርግ በዲቪደንድ መልክ ወደ ኦነሮቹ ወደ ሼርሆልደሮቹ ሲመጣ ደግሞ ሼርሆልደሮቹ ደግሞ ራሳቸው ጋር ደግሞ ምን ያደርጋሉ? ታክስ ይከፍሉበታል ማለት ነው። so that is why income corporate income and shareholder dividend ተብሎ ደብል ታክሴሽን የሚኖረው። ይሄኛው ሞር አይዲያል የሚሆነው ለስሞል ቢዝነስ ብዙም ላይሆን ይችላል፣ ግን የቢዝነስ ስትራክቸሩ መኖሩ ማወቁ ጥሩ ነው የሚሆነው። ስሞል ቢዝነስ ተጀምሮ በጣም ሊያድጉ የሚችሉ እና የብዙ የኢንቨስትመንት ሲግኒፊካንት የሆነ ኢንቨስትመንት የሚጠይቁ ሲኖሩ ብዙ ሼርሆልደሮችን የማግኘት ወደፊት እድል አንዳንድ ጊዜ ኢኖቬት ስታደርጉ በስሞል ይጀመርና እንደገና ብዙ ሼርሆልደሮች የማግኘት እድል ስለሚኖር ይህን ስትራክቸር ማወቁ መልካም ነው ማለት ነው። በስትራክቸር ደረጃ የመጨረሻው ኤስ ኮርፕ ነው። this one is S corp is a special tax designation for small corporation። ይሄ ከመቶ በታች ሼርሆልደር ላላቸው ሊሚትድ ነው የሚሆነው። ከመቶ በታች ሼርሆልደር ላላቸው ኮርፖሬሽኖች ወይም ደግሞ ኤልኤልሲዎች እንደ ኮርፖሬሽን ስፔሻል ታክስ ዲዚግኔሽን ያለው ማለት ነው። this is the same thing. this one is not you're not paying ኮርፖሬሽኑ በራሱ እንደ ሲ ኮርፕ አይከፍልም ታክስ። ምንድን ነው የሚሆነው? ፓስ ድሮ ታክሴሽን ነው የሚኖረው። ላይክ እንደ ኤልኤልሲ እንደ ፓርትነርሺፕ 1120 ኤስ የሚባል ፎርምን ሞላና ከዛ የሚመጣው ኬዋን ወደ ፐርሰናል ታክሳችን መጥቶ እዛ ላይ ነው ታክስ የምንከፍልበት ማለት ነው። ስለዚህ ሊሚትድ ነው የሚያደርገው። ሼርሆልደሮቹ ከመቶ በላይ ሼርሆልደሮች ሊኖረን አይችልም። ሪስትሪክሽንስ on the number and types of shareholders የተባለው ያው ሊሚትድ ስለሚያደርግብን ማለት ነው። and at some point you have to be legally residential and other stuff አሉበት ማለት ነው። so most ለስሞል ቢዝነስ ኢንከሬጅ የሚደረግ ለስሞል ቢዝነስ ያላቸው ሰዎች እና ገቢያቸው በአቬሬጅ ኔት ኢንካማቸው ከ50 ሺህ በላይ የሆኑ ስሞል ቢዝነሶች ከ50 ሺህ ከ100 ሺህ አካባቢ በላይ የሆኑ ስሞል ቢዝነሶች ሊጠቀሙበት የሚመከር የቢዝነስ ስትራክቸር ነው። ስለዚህ እነዚህ አሁን ያየናቸውን አራቱን ስትራክቸሮች በማየት from the beginning
የፋውንዴሽናችን መሰረት መሆናቸውን አውቀን የሰክሰሳችን መሰረት የአንድ ቢዝነስ ሰክሰስ መሰረቱ የአወቃቀሩን በልክ ማወቁና የምን አይነት አወቃቀር ያስፈልገኛል የሚለው ስለሆነ ወሳኝነቱ ለቢዝነሳችን በሚመች ወይ ደግሞ በምንሰራው የስራ ውጤት መጠን መሰረት የምንፈልገውን ስራ ለመስራት አወቃቀሩን አስተካክለን መግባት እንዳለብን ለማጠየቅ ነው። when we are talking about small business capital readiness. So know your business structures. Which one is best for your fit? የትኛው ነው ለእኛ መልካም እና ጥሩ ሆኖ ልንሰራበት የምንችለው? Is there S corp? Is there a C corp? Is there LLC? Partnership or sole proprietor የሚለውን ነገር ማየት ነው ማለት ነው። ከዚህ ቀጥለን ወደ የት እንሄዳለን? ወደ tax implication of business structure. ወደ ታክስ ኢምፕሊኬሽኑ ምንድን ነው? የእነዚህ የቢዝነስ ስትራክቸር ታክስ ኢምፕሊኬሽናቸው ምንድን ነው? then there is taxes follow structure. ታክሱ ስትራክቸሩ ነው ፎሎ የሚያደርገው። so making the right choice is again a good foundation because based on our structure ነው ታክስ የምንደረገው። ቅድም በስትራክቸሮቹ መጠን በስትራክቸሮቹ ስለ ስትራክቸሮቹ ስለ ሶል ፕሮፕራይተር ፓርትነርሺፕ ኤልኤልሲ እና ኮርፖሬሽን ሳወራ በተወሰነ ደረጃ የታክስ ኢምፕሊኬሽኑን እያወራው መጥቻለሁ። አሁን ሞር እዚህ ጋር ምንድን ነው የምናየው? when it's sole proprietorship taxed as a personal income እንደ ፐርሰናል ኢንካም ነው የምንከፍለው like sole proprietorship ከሆነ so we have to pay social security and medicare which is 15.2%. ለምሳሌ 100,000 ያለው ቢዝነስ ቢኖረንና 50,000 ትርፍ ቢኖረው as a sole proprietor you are taxed to pay social security and medicare as an employee and employer ማለት ነው። ስለዚህ 50,000 ቢኖር 15.2%ቱን ታክስ ከፋይ ነን። አሁን ብዙ ጊዜ ስሞል ቢዝነስ የሆኑና ላይክ ኡበርም ይሁን ታክስም ይሁን ይነዱና ይመጡና አዘኢንድ 10,000 20,000 ትርፍ አላቸው ብሎ ሲባል የ10,000 እና የ20,000 ምንም እንኳን የ20,000 ትርፉ ታክሰብል ኢንካም ባይኖረንም ነገር ግን you have to pay social security and medicare tax ማለት ነው። ከፋይ ነን። ለምን? there is a social security and medicare tax we have to pay at least a 15.2% ማለት ነው። ነገር ግን ለሌሎቹ እንትኖች ካሉ ሌሎች ክሬዲቶች ካሉ በዛ ኦፍሴት ይሆንልናል። ፓርትነርሺፕ it is taxed through individual return ነው። the same thing it's taxed through individual return ማለት ነው 1065 ፋይል እናደርጋለን የፓርትነርሺፕ ነገር ግን በኬዋን ወዴት ይመጣል? ወደ ኢንካም ወደ ግላችን ይመጣል ማለት ነው። ስለዚህ የምንከፍለው ፐርሰናል ኢንዲቪጁዋል ሪተርን ላይ ታክስ ነው የምንከፍለው ማለት ነው። በምን ላይክ ኢንካም ታክስ ነው የምንከፍለው ማለት ነው ሲመጣ አዘ ፓርትነርሺፕ። ኤልኤልሲ ሲሆን ፍሌክሲብል ነው። can be taxed as a sole proprietorship, partnership or corporation. ምን ማለት ነው? አሁን ለምሳሌ XYZ ኤልኤልሲ ቢኖረን ስራ ከሰራንበት በኋላ at the end of the year በራሱ ኤአይኤን አለው ሊሚትድ ላያቢሊቲ ነው። ወደ ታክስ ስናመጣው እንደ በስኬጁል ሲ ይሰራል። when በስኬጁል ሲ ተሰራ ማለት ምን ማለት ነው? ልክ እንደ ሶል ፕሮፕራይተርሺፕ ሆነ ማለት ነው። ምን እንደምንከፍለው ሶሻል ሴኩሪቲ ኤንድ ሜዲኬር you have to pay ማለት ነው። ኤልኤልሲ ሆኖ ማለት ነው። እንደዛ ሊሆን ይችላል እንደ ሶል ፕሮፕራይተር ስኬጁል ሲ ጋር ከሆነ it is considered even if it is like LLC but you are paying tax as a sole proprietor እንደማለት ነው because you have to pay 15.2% of your taxes. ነገር ግን እንደ ፓርትነርሺፕ ቢሆን የምንሞላው ታክስ ራሱን የቻለ ፓርትነርሺፑ ራሱን የቻለ ታክስ ፋይል ያደርጋል then ወደኛ የሚመጣው በኬዋን ነው ማለት ነው። የፓርትነርሺፕ ኬዋን ኢንካም ሪፖርት ይመጣል ማለት ነው። ያንን ኬዋን ይዘን መተን ፐርሶናል ታክሳችን ጋር ኢንካም ታክስ እንከፍልበታለን ማለት ነው። and as S corp or a corporation ሊሆን ይችላል LLC ማለት ነው። if it is a corporation it's going to be double taxation. if it is S corp and S corp ላይ S corp ምንድነው? ለምሳሌ አንደኛው የS corp ሪዝነብል የሆነ ሳለሪ እንድንከፍል ያደርገናል። ራሳችንን እንደ ራሳችን እንደ ተቀጣሪ አድርገን ሪዝነብል የሆነ ሳለሪ ኤስ ኮርፕ ላይ ስለምናደርግ በዛ ሶሻል ሴኩሪቲ እና ሜዲኬር እዛ ጋር ይወሰዳል ማለት ነው።
ያ ሶሻል ሴኩሪቲ እና ሜዲኬር የሚወሰደው 15.2% ደግሞ 7.65 ለድርጅቱ እንደ ወጪ እንደ ፔሮል ወጪ ተደርጎ ይያዝለታል። ስለዚህ there is a tax implication, tax saving when you are treated your LLC as an S corporation ማለት ነው። but advantage የሚኖረው if your income is approximately more than 50,000 net profit ሲኖርህ ማለት ነው። so there are advantage and disadvantages ግን እነዚህን ደግሞ ምን በማድረግ በባለሙያ በማማከር የትኛው ስትራክቸር ለኔ ጥሩ ይሆናል በሚል የትኛው አወቃቀር ነው ታክስ ኢምፕሊኬሽኑን በማየት ወደ ቢዝነስ መዋቅር እንድንሄድ ያስፈልጋል። አት ኤኒ ታይም ኤልኤልሲ ያለ ሰው ኤኒ ታይም ወደ ኤስ ኮርፕ የመቀየር እድል አለው። አፕላይ አድርጎ አይአርኤስ ታክስ ትሪትድ እንዲደረግ እንደ ኤስ ኮርፕ ታክስ ትሪትድ ሊደረግ እንደሚችል አውቆ ሰው የሚያዋጣውን ነገር እንዲያደርግ እንመክራለን። ናው ሃው to choose the right business structure ትክክለኛውን ቢዝነስ ስትራክቸር እንዴት ነው መምረጥ የምንችለው? which structure aligns with your goal የትኛው ስትራክቸር ነው ከእናንተ ዓላማ ጋር አብሮ ሊሄድ የሚችል? ይህንን ለይተን ማወቅ መቻል አለብን። ሊያቢሊቲ አንደኛው ምንድን ነው? ሊያቢሊቲ ነው። do you need personal protection? so ኢንቲቲው ላይ ያለው አሁን ብዙ ስሞል ቢዝነሶች ኤልኤልሲ የሚያደርጉበት ዋና ምክንያት ፕሮቴክሽን ኦፍ ሊያቢሊቲ ነው። እዛራ ኢንቲቲው ጋር የሚኖረው ነገር ኪሳራም ይሁን ምንም ይሁን ኦብሊጌሽንዝም ምንም ይሁን ወደ ፐርሰናል እንዳይመጣ የምትፈልግ ከሆነ ሞስት ፕሮባብሊ ዩ ጎና ጎ ዊዝ ኤልኤልሲ ማለት ነው። ታክስስ what is the most tax efficient option for you? ይህን መጠየቅ አለብን። የትኛው ነው ሞስት ኤፊሽንት ታክስ ፎር ሚ ብለን መጠየቅ አለብን። የትኛው ነው? ምን ባደርገው ነው? እኔ ስሞል ቢዝነስ ነው፣ ከዚህ በላይ ኢንካም ሊኖረኝ ላይችል ይሆናል። የትኛው ያዋጣኛል? ኤስኮርፕ ባደረገው ነው? ኤልኤልሲ በሆን ነው? ፓርትነርሽፕ ባደረገው ነው? ወይስ እንደ ሶል ፕሮፕራይተር ሆኜ ብሰራ ነው የሚለውን ነገር ማየትና ማጥናት፣ ስለ ላያቢሊቲውን ማየት፣ ታክሱን ማየት ያስፈልጋል። when we choose the right business structure. And then a growth. Will investors or lenders prefer a specific structure? አንዳንድ ጊዜ ኢንቨስተሮች አበዳሪዎች ነው ሶል ፕሮፕራይተር ከሆነ እንትን ላይ ነው ይችላል። ምክንያቱም ሞር ፐርሰናል ስለሚያደርገው ማለት ነው። ስለዚህ እነሱ የሚመርጡት የቢዝነስ ስትራክቸር የትኛው ነው? በሌሎች በአበዳሪዎቻችንና በኢንቨስተሮች በፖቴንሻል ኢንቨስተሮች ሊወደድ የሚችለው የቢዝነስ ስትራክቸር የትኛው ነው ብለን እንድናይ እና አወቃቀራችንን ከመጀመሪያ እንድናስተካክል ያስፈልጋል። ሌላው ኮምፕሌክሲቲ የትኛውን ትክክለኛውን የቢዝነስ ስትራክቸር ለመምረጥ አወቃቀር ለመምረጥ ኮምፕሌክሲቲ የትኛው ነው? ኮምፕሊኬትድ ያልሆነ ኮምፕላያንስ ብዙ ያለ የትኛው ነው? የትኛው ነው ስቴት ሬጉሌሽን የሚበዛበት? የትኛው ነው አይአርኤስ ሬጉሌሽን የሚበዛበት? which one is easy for me ብላችሁ አይታችሁ ወደ ምርጫ እንድትገቡ እንመክራለን ማለት ነው። ሶ እነዚህ እስካሁን ያየናቸው በሁለት ትልልቅ ፓርቲ ያየናቸው ወደ ቢዝነስ ስትራክቸር ምን ናቸው? እነዚህ አራቱን ቢዝነስ ስትራክቸር ሶል ፕሮፕራይተርሺፕ፣ ፓርትነርሺፕ፣ ኤልኤልሲ ኤንድ corporation and the corporation C corp and S corp አይተናል። and we also try to understand the tax implication for those እነዚህ አላራቱ ቢዝነስ ስትራክቸሮች ታክስ ኢምፕሊኬሽናቸው ምን ይመስላል የሚለውን ለማየት ሞክረናል። then finally ከቢዝነስ ስትራክቸር ጋር በተገናኘ which ቢዝነስ ስትራክቸር is gonna be good for me የሚለውን ደግሞ አይተናል። ምን ኮንሲደር ማድረግ እንዳለብን ማሰማር ነው። ሊያቢሊቲውን፣ ታክሱን፣ ግሮዝ ኤንድ ኮምፕሌክሲቲውን በማየት which one is best for us ብለን ወደ ቢዝነስ ስትራክቸር አወቃቀር እንድንገባ እንመክራለን። ከዚህ ቀጥሎ የምናየው understanding cash flow ነው። It's the second part of our training today is understanding cash flow. Cash flow is the lifeblood of your business. It's just it is a circulation. You know that for the business, lifeblood of your business is a cash flow. Cash flow is the movement money in and out, which is and የገንዘብ ፍሰት ማለት ነው። የገንዘብ ፍሰቱ እንዴት ነው?
በቢዝነሱ የሚገባና የሚወጣ የገንዘብ ፍሰት ነው። ምናልባት መስፍን ይቅርታ፣ ሌላ ቶፒክ ላይ ስለሆነ ያለ ነው። ምናልባት ሰዎች ማጣራት የሚፈልጉት ጥያቄ ካለ አሁን እኔ ወይንስ አንድ መጨረሻ ላይ ነው? እንዴት ይመስላል? It is up to you. I don't mind. ምናልባት ጥያቄ ካላችሁ I have ሳትንሱት መጠየቅ የምትፈልጉት ነገር ካለ አሁን ማንሳት ከፈለጋችሁ በመሀል አንሚዩት እያደረጋችሁ ልትጠይቁን ትችላላችሁ። ከሌለ ግን ወደሚቀጥለው ቶፒክ እንዙር። ካለ አሁን አንድ 4-5 ደቂቃ መወያየት ይቻላል። መልካም። ሀሳቡ ፍሬሽ በቢዝነስ እንዳለ ስትራክቸር ዙሪያ ጥያቄ ካላችሁ ሌትስ ጠይቁና እንበል። ያ ወደ ኋላ የጥያቄና መልስ እንትን ይኖረናል፣ ግን ያው በኋላ መጠየቅ ይቻላል። ምናልባት አሁን እንደ ኩዊክ ጥያቄ ካላችሁ ሳረሳው የምትሉት ካለ ብዬ ነው። እሺ በቃ እንቀጥል አለን፣ እንመለሳለን በኋላ። መልካም መልካም። የገንዘብ ፍሰታችን ምንድን ነው የሚመስለው? ዋናው በጣም ለቢዝነስ በጣም በጣም ወሳኝ የሆነው ነገር ካሽ ፍሎው ነው። አይዲያ ስላለ የምትፈልገው ነገር ማድረግ ስለምትችል ሙያው ስላለ ዝም ብሎ አይገባም። ምን ያስፈልጋል? ገንዘብ ያስፈልጋል። አበዳሪዎችን ለመሳብ፣ ኢንቨስተሮችን ለመሳብ፣ አበዳሪዎችን ለማሳመን፣ ኢንቨስተሮችን ለማሳመን የግድ ካሽ ፍሎ በጣም ወሳኝ ነው። አንደርስታንድ ልናደርገው ይገባል። ስለዚህ የሚመጣው ገቢ እና የሚወጣው ወጪ፣ የሚመጣው ገቢዎች በሙሉ ካሽ ኢንፍሎ ይባላል። አውትፍሎ የምንለው ደግሞ ወጪዎች ማለት ነው። ላይክ ኤክስፔንስ ሊሆን ይችላል፣ ሊያቢሊቲ ክፍያም ሊሆን ይችላል። እነዚህ ናቸው። ኔት ካሽ ፍሎ የምንለው የወጪና የገቢ ልዩነት ማለት ነው። and then there is a positive cash flow and negative cash flow. ፖዚቲቭ ካሽ ፍሎ የምንለው የሚገባው ገቢ ከሚወጣው ወጪ በልጦ ሲገኝ ማለት ነው። ይሄ ደግሞ ጥሩ ጤናማ የሆነ የፋይናንሻል ቁመና አለው ማለት ነው ቢዝነሱ። አንዳንድ ጊዜ ኔጌቲቭ ካሽ ፍሎ ይኖራል። ለምሳሌ ሞስት ኢንቨንቶሪ አይነት ቢዝነስ ኢንቨንቶሪ ላይ ያላችሁ ቢዝነስ ያላችሁ ሰዎች ለምሳሌ ኢንቨንቶሪውን ለመግዛት መጀመሪያ በጣም ብዙ ካሽ አውትፍሎ አለ ማለት ነው። አንቲል ኢንቨንቶሪው መጥቶ ተቀምጦ ተሽጦ ካሽ እስከሚሆን ድረስ። አሁን ይሄ ለጊዜው ኔጌቲቭ ካሽ ፍሎ ያሳያል። ቢካዝ ምንድን ነው የሚሆነው? ኢንቨንቶሪ ለመግዛት ብላችሁ ካሹ ወጥቷል። ተሽጦ መጥቶ እስከሚገባ ድረስ ምን ያስፈልጋል? አይነው ኢንቨንቶሪውን እንደ ማስያዣ እንደ እንትን ልትይዙ ትችላላችሁ። ነገር ግን ሳምታይምስ ሪስክ አለ። በገዛንበት ዋጋ ቢወርድብንስ? አሁን የገዛንበት ዋጋ በ10 ብር ገዝተን በ15 የምንሸጠው አሁን ገበያ ላይ ከገዛንበት ዋጋ በታች ቢሸጥስ? እና ሃፕንስ ኔጌቲቭ ካሽ ፍሎ ሊመጣ የሚችልባቸው ብዙ መንገዶች አሉ። ግን የሚወጣው ወጪ ከሚገባው ገቢ ያነሰ ሲሆን ኔጌቲቭ ካሽ ፍሎውን እናደርጋለን ማለት ነው። ስለዚህ ምንድነው ማተር የሚያደርገው? የድርጅቱ ወይም ደግሞ የምንመራው ድርጅት የምናስተዳድረው ድርጅት ሰስቴናቢሊቲውን የኦፕሬሽኑን ሰስቴናቢሊቲ ኢንሹር የሚያደርግ ነው ካሽ ፍሎ። ኖ አይ ሃቭ መኒ ካሚንግ አይ ካን ፔይ ዩር ሎን ማለት ስትችሉ ይሄን ያህል ብታበድረኝ ከሚመጣው ካሽ ፍሎ እንደዚህ አይነት ካሽ ፍሎ አለኝ፣ የሚገባ እንደዚህ አይነት ገቢዎች አሉኝ። ስለዚህ የመክፈል አቅሜ ብዙ ነው። የመክፈል አቅማችሁን ኢንቨስተር የመሳብ አቅማችሁን እንደገና ደግሞ ፕላን ለማድረግ ፊውቸር ግሮዝ ጠቃሚ ነው በጣም ካሽ ፍሎ። ኦ አይ ሃቭ አ ሎት ኦፍ ካሽ አይ ኒድ ቱ ኢንቨስት ኦር ኤክስፓንድ ማይ ቢዝነስ especially when you have a lot of cash flow ወይም ደግሞ ጥሩ የሆነ ጤናማ የሆነ ካሽ ፍሎ ሲኖረን ምን ይሆናል? አበዳሪዎቻችንና ፖቴንሻል ኢንቨስተሮች የእኛን ቢዝነስ አይተው ከኛ ጋር መስራት የሚፈልጉ ባለሀብቶችን በደንብ ይጋብዛል ማለት ነው። በደንብ ይጋብዛል። ትረስት ወይም ደግሞ ይሄ በምንሰራው ስራ ላይ አመኔታ እንዲኖራቸው ያደርጋል ማለት ነው። ስለዚህ ካሽ ፍሎው ኢዝ ላይፍ ብለድ ኦፍ ዩር ቢዝነስ የሚለው ከዚህ የተነሳ በጣም ቬሪ ኢምፖርታንት ነው። ስለዚህ ወደ አንድ ቢዝነስ ስትገቡ ያላችሁን የካሽ መጠን ልታውቁት ይገባል። የምታገኙትን የካሽ መጠን ልታውቁት ይገባል ማለት ነው። አሁን ይሄ ካሽ ፍሎው ቀጣይ የምናየው ምንድን ነው? ይሄ ካሽ ፍሎው እንዴት ነው ማኔጅመንቱን
ወይም ደግሞ ማኔጅመንት ኦፍ ሎን ሬዲነስን እንዴት ነው የሚያዘጋጀን? ጥሩ የሆነ ካሽ ፍሎ ሪከርድ ሲኖረን ማለት ነው። ካሽ ፍሎ ማኔጅመንት ኦፍ ሎን ሬዲነስ prepare for financial opportunity with confidence የእናንተ የፋይናንሻል ፊውቸር የካሽ ፍሎ ስትሮንግ ካሽ ፍሎ ሲኖርህ ምን ይሆናል? ፋይናንሻል ፊውቸሩ ኦፖርቹኒቲዎች የመምጣት እድላቸው ሰፊ ነው የሚሆነው። ቢካዝ የሚገባውን ገቢ ካሽ ፍሎዋችሁን ሲያይ አበዳሪያችሁ ገንዘብ ለእናንተ